ሄሎ ወንድሞቼ እህቶቼ እንዴት አመሻችሁ? እንዴት ናችሁ? ሰላም ናችሁ ወይ ልል እፈልጋለሁ። አጭር ዜና ይዤ ቀርቤያለሁ። ስለ ሩሲያ ጉዳይ ነው ዜናው። የሩሲያ ጦር ላፍታም የማይበርደውን ጥቃቱን ቀጥሏል። ከሶስት አቅጣጫ መፈናፈኛ ያጣችው ፖትሮቭስክ በተለይ በምዕራብ በኩል ክፉኛ ጥቃት እየደረሰባት ይገኛል። ተፈጥሮም ለሩሲያ እያደላች ትገኛለች። ከባዱ ደመና የዩክሬንን ድሮኖች እፍን አድርጎ ይዟቸው የሩሲያ ወታደሮች በሞተርና በመኪና እየገቡ ይገኛሉ። ይህም ሰብሮ እንዲገቡ አድርጓቸዋል። የሞስኮ ካማካዚ ድሮኖች ከሰራዊት ጋር ተዳምረው ለድል ተቃርበዋል። በጦር ብዛት ዩክሬን 8-1 እየተበለጠች ትገኛለች። አንድ የዩክሬን ተዋጊ ጀነራል ወጣቶች ከሀገር እየሸሹ ይገኛሉ። ስለዚህ ለምን ታዳጊዎችን ለጦር አናሰማራም ሲሉም ተደምጠዋል። እንግዲህ ወዳጆቼ፣ ወንድሞቼ፣ እህቶቼ በዩክሬን የሚደረገው ጦርነት እየተፋፋመ ቀጥሏል። ሩሲያም ለድል እየተቃረበች ትገኛለች። ሩሲያ ከባድ ጥቃት እያደረሰች ነው የምትገኘው። ትልልቅ ከተሞችን እየያዘች ነው የምትገኘው። ፖትሮቭስክ ከተያዘች ደግሞ ሌላ ድል ነው። ስለዚህ ይህንን አስመልክቶ ነው ይህንን ዜና ያቀረብኩላችሁ። አንዱ ጄኔራል ሲናገሩ እንዳሉትም ትክክል ነው። ብዙ የዩክሬን ወጣቶች ከሀገር እየሸሹ ነው ያሉት፣ ውትድርና አንገባም እያሉ ማለት ነው። ምክንያቱም የሩሲያ ጦር መፈናፈኛ ሳትቷቸዋል፣ በጣም እያጠቃቸው ነው ያለው። ስለዚህ ከሀገር እየሸሹ ነው። እኚህ ጄኔራል ሲናገሩ ምን አሉ? ታዳጊዎችንም ቢሆን ለጦር አሰማርተን ማዘጋጀት አለብን ነው ያሉት፣ እሳቸው ሲናገሩ ማለት ነው። እንደዛ ከሆነ እንግዲህ ህጻናቶች እንዴት ጦርነት ውስጥ ይገባሉ? የተባበሩት መንግስታት ህግም አይፈቅድም። እንዴት እንዳሰቡት አላውቅም። እኔው ግን ሩሲያም ብዙ ጊዜ ማለት ነው አሁን ልገልጽላችሁ የፈለኩትኝ ሩሲያም ብዙ ጊዜ ተፈጥሮ ታግዛለች። የሁለተኛው ዓለም ጦርነት በአሜሪካ መሰላችሁ የተጠናቀቀው በሩሲያ ነው። ሩሲያ ትልቅ ጀብዱ ሰርታ ትልቅ ውል ያደረገ ለዚህ ዓለም ትልቅ ውለታ የሰራች ሩሲያ ናት። ያንን ከባዱን የናዚ ጦር የፈታችው ማናት? ሩሲያ ናት የፈታችው። ሩሲያ በወታደሮቿ ብቃት አይደለም ይህንን ጦር የፈታችው፣ የተፈጥሮም እገዛ አግኝታ ነው። እነሱ ምን ይሉታል መሰላችሁ? ጀነራል ዊንተር ይሉታል፣ ክረምታቸው ሲገባ ማለት ነው። እና የናዚ ጦር ወደ ሞስኮ እየገሰገሰ ነበር እና እየገሰገሰ እያለ ዊንተር ገባ። ከባድ ክረምት ማለት ነው። ከባድ ነው ክረምቱ ማለት ነው። በረዶ ነው የሚጥለው። በረዶ በጣም ሲጥል፣ ቅዝቃዜ በጣም ሲበረታ እጃችሁ፣ እኔ አሁን እጄን ታዩታላችሁ አይደል? እጄን እንዲጥፍ ሳደርግ ይሄ እጄ ይቀነጠሳል። በቃ ይጠፋል ማለት ይወድቃል፣ መሬት ላይ